الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أولا نخلص نياتنا لله تبارك وتعالى بمجمريان إن من أنتنم أدرى يملاشو لكن من نياتنا ترتمك مطلبين زاري من الجمرات تلك كتابنات سوات أجر بتكونم تنس بتكونم الرسالة المنجدة في حل ألفاظ العقيدة المرشدة يا عقيدة المرشدان فتش عقيدة المرشدة يمتلو طريق قالوانات رسالة المنجدة يمتلو دمو الصادمو ማብራሪያ አይነት ማለት ነው። ያችን ነው የምንቀራው ማለት ነው። ዒልም ሲባል ትልቅ እንዲሆን አላህ Subhanahu Wa Ta'ala በተከበረው ቁርአን ምን ይለናል? هل يستوي الذين يعلمون والذين لا يعلمون እነዛ ያወቁ ሰዎችና ያላወቁ ሰዎች እኩል ይሆናሉን ይለናል አላህ Subhanahu Wa Ta'ala በተከበረው ቁርአን። እኩል አይሆንም ነው መልሱ። ስለዚህ ሁላችንም ለእውቀት ጊዜ ታይገድበን ሰዓት ታይገድበን እድሜ ታይገድበን ለእውቀት መትጋት አለብን ማለት ነው። መርሐባ እቺ አቂደቱል ሙርሺዳ የምትባለው ያትቺ መትኗ ናት። ፈዋኢድ ላይ መጨረሻ አካባቢ ላይ ያያችኋት ማለት ነው። ስለዚህ ታች ባንድ ሆና ልትመጣልን ስለሆነ እሷ የሷን አንቀራትም አሁን እዚህ ተቀላቅላልን እንመጣልን ስለሆነ ማለት ነው። እዚህ ላይ ነው የምንጀምረው። ቢስሚላሂር ረህማኒር ረሂም ማለት ቢስሚላሂር ረህማኒር ረሂም ቢስሚላሂ በአላህ ስም እጀምራለሁ። በአላህ ስም ያልተጀመረ ቢስሚላህ ተብሎ ያልተጀመረ ክብር ያለው ነገር ሁላ ኪታብም ሆነ ሌላም ነገር በረካ አይኖረውም። በአላህ ስም እጀምራለሁ። አርረህማኒ በአዱንያ አጣቃሚ የሆነ ጌታ፣ አርረሂሚ በአኺራ ነገር ደግሞ አጣቃሚ በሆነ ጌታ በዚህ አጣቃሚ በሚለው ስሙ እጀምራለሁ። አላህ በሚለው ስሙ እጀምራለሁ። አልሐምዱ ምስጋና ሊላሂ ለአላህ Subhanahu Wa Ta'ala የተገባው ነው። ወሰላቱ የአላህ Subhanahu Wa Ta'ala ረህመት ወሰላሙ እንዲሁም ነጋያ ሰላም አላ ሰይዲና በአይነታችን ላይ ይወረድ ሙሐመድ የሚባሉ የሆኑ ወዓላ አሊሂ በቤተሰቦቻቸውም ላይ ይወረድ ወሶህቢሂ በባልደረቦቻቸውም ላይ ይወረድ አጠይቢና ጦይብ ምርጥ የሆኑ አጣሂሪና ሚን ደነሲ ሽርክ ወሸኪ ጧሃራ የጸዱ የሆኑ ከሸክም ከሽርክም ከሁሉ ነገር የጸዱ የሆኑ በቤተሰቦቻቸውም ላይ በባልደረቦቻቸውም ላይ ይውረድ ይላሉ። ሸርህ የሚያደርጉት የሚያብራሩት ማለት ነው። ጥሬ ቃሏ ገና አልመጣችልንም። ሙርሺዳ የምትባለው አቂደቱል ሙርሺዳ የምትባለው ይሄን የሚያብራሩት አርሪሳለቱል ሙንጂዳ የሚለውን ሸርህ ማብራሪያ ያደረጉት ሰውዬ ናቸው። ኹጥባ የመጀመሪያ መግቢያ ማለት ነው። አማ ባዕዱ ይላሉ። ይሄንን ቢስሚላሂር ረህማኒር ረሂም ካልኩና አልሐምዱሊላሂ ወሰላቱ ወሰላም ታልኩ በኋላ አሉ فإن العقيدة المرشدة የምትባለው ኪታብ አሉ አለቲ ያቺ اشتهر بتدريسها اشتهر ማለት እውቅና ያገኘባት የሆነ بتدريسها በማቅራት ማን الشيخ العالم ታላቁ ሼኽ ታላቁ ዓሊም ማን ፈኽሩዲን ኢብኑ ዓሳኪር ፈኽሩዲን ይባላሉ ስማቸው ኢብኑ ዓሳኪር የዓሳኪር ልጅ የሆኑት ፈኽሩዲን ታላቁ ዓሊም ሼኽ በማቅራት የታወቁባት የሆነችው ኪታብ አቂደቱል ሙርሺዳ የምትባለው አሉ ረሂመሁላህ አላህ ይዘላቸውና እሷን በማቅራት ነበር የሚታወቁት። እሷ ሪሳለቱን ሊያስተዋውቁን ነው እንግዲህ እሷ ሪሳለቱን ኪታብ ናት። ሙኽተሰረቱን ሲያዋት መትኗ አጠር ያለ ሆነች ቃሏ አጠር ያለች ናት። ግን ቱበይኑ አሉ ግልጽ ታደርጋለች አሉ ግን ቱበይኑ ግልጽ ታደርጋለች። እታች ነው የምንወርደው በቁጥር የሚወጣው ማብራሪያ ነው። ተውት መስመሩ ተበዛች። ቱበይኑ ግልጽ ታደርጋለች አቂደተ አህሊ ሱነቲ ወልጀማዓ የአህለ ሱና ወልጀማዓዎቹን የተከክለኛ ሙስሊሞቹን አህለ ሱና ወልጀማዓ ይባላሉ። ተከክለኛ ሙስሊሞቹን የነሱን እምነት አቂዳ ግልጽ የምታደርግናት አሉ። አለል ወጅሂ ሶሒሂ ትክክለኛ በሆነ መንገር ላይ ምንም ያለማቀላቀል አላህን በፍጡራኑ ያለማመሳሰል ትክክለኛውን የአህለ ሱና የተከክለኛ ሙስሊሞችን እምነት ግልጽ የምታደርግናት እቺ አቂደቱል ሙርሺዳ የምትባለው በዛች በማቅራት ማን ነው የታወቁት? ፈኽሩዲን ኢብኑ ዓሳኪር የሚባለው ታላቅ ዓሊም ማለት ነው። ግልጽ የምታደርገው አለል ወጅሂ ሶሒህ ትክክለኛ በሆነ መንገድ ላይ ቢአልፋዲን ሰህለቲል መናል ቢአልፋዲን በቃል ሰህለቲን አልመናል ለመቅራት
ወይንም ለመቀበል ለመስጠት ያንን ዒልሙን ማለት ነው። ሰህለቲል መናል ለመቅራት ግርብ ሆነች መልኩ ነው ያስቀመጧት። ኻሊየቲን አኒል ኢሽካል ኻሊየቲን ማለት ያገለለች ናት። አኒል ኢሽካሊ ማለት ከአስቸጋሪ ስትቀሯት አታስቸግርም ማለት ነው። ገርናም ማለት ነው። እንግዲህ በጣም የሚጠና ከሆነ አረበኛው ራቅ ያለ አረበኛ ከሆነ እንትን ይላል ያስቸግራል ለመቅራት ማለት ነው። ይቺ ግን ለጀማሪ እንድትገራ ማስቸገር ያገለለች ናት ማለት አታስቸግርም ማለት ነው። ፈናለት ኢንቲሻራን ይቺ ኪታብ አገኘች። ኢንቲሻራን ማለት መስፋፋትን ፊል ቢላዲ በየሀገሩ ተስፋፍታለች አሉ። ወሳኝ ኪታብ ስለሆነች ማለት ነው። ወዱሪሰት አቅርተዋታል። ሊሲጋሪ ወልኪባር ለትላልቅም ለትናንሽም መሸይኾቹ አቅርተዋታል። ትልቁም ትንሹም እንዲቀራት ነው ያደረጉት ሙስሊሞቹ። ባይሆናሉ ወሊኑሰሂለ ሊጧሊቢ ወሊኑሰሂለ ለማግራት ብለን እንዲትገራ ብለን ሊጧሊቢ ለጧሊብ ብሎ ማለት ዒልም ፈላጊ ደረሳ ማለት ነው። ለተማሪ አልሙብተዲኢ ጀማሪ ለሆኑት ደረሶች እንዲትገራቸው ፈህማ መዓኒሃ ትርጉሟን ለመረዳት ለጀማሪዎቹ ደረሶች እንዲትገራቸው አሉ። አክተረ ፈአክተር በይበልጥ እንዲትገባቸው እሷን ሲቀሯት እኮ ትገባ ነበረ ያችን አቂደቱ ሙርሺዳ የምትባለው ማለት ነው። ግን በይበልጥ በደንብ አድርገው ትርጉሟን ለማወቅ እንዲትገባቸው በይበልጥ ወضعና አደረግን አሉ። ሐለን ሊአልፋዚሃ ያን ቃሏን ጥሬ ቃሏን መፍቻ አደረግንላት አሉ። ሸርሕ ይባላል ማብራሪያ ማለት ነው። አላ ሀይአቲ ሸርሒን በማብራሪያ መልኩ የሚያብራራ አድርገን ቃሏን የሚፈታ በማብራሪያ መልኩ አስቀመጥንላት አሉ። ሙጀዚን አጠር ያለ ነው ያም እንትኑ ሸርኋ ማለት ነው። ማናት ሪሳለቱል ሙንጂዲያ የምትባለው ጥሬ ቃሏ ሪሳለቱል አቂደቱል ሙርሺዲያ የምትባለውና ብያችኋለሁ። ሸርሕ የሚባለው ማብራሪያ የሚባለው እንግዲህ አኖርኩላት የሚሉት ሪሳለቱል ሙንጂዲያን ነው። ወደፊት ሊመጣልን መምዙጂን ቢል መትኒ በመትኑ መትን የሚባለው ጥሬ ቃሉ ነው። ጥሬ ቃሉ ጋር ያቀላቀልኩ አድርጌ አኖርኩላት አሉ። አስመይናሁ ጠራናት አሉ። ያንን እንትኑን ሸርሑን ማብራሪያውን ጠራ ነው። አሪሳለቱል ሙንጂዳ ሪሳለቱል ሙንጂዳ ብዬ ጠራኋት። ፊ ሐሊ አልፋዲ አቂደቱል ሙርሺዲያ ፊ ሐሊ ፈቺ ብዬ ማለት አሪሳለቱል ሙንጂዳ ይሄ ስሟ ነው። ፊ ሐሊ ፈች ማለት ነው። አልፋዲ አቂደቱል ሙርሺዲያ የአቂደቱል ሙርሺዲያን ቃልን የሚፈታ የምታብራራ ምናልባት ጠና የሚለው ቦታ ላይ የምታብራራ ማለት ነች። እንግዲህ ሪሳለቱል ሙንጂዲያ የምትባለው ወሃዳ አወሉ ሹሩዒ ፊል መቅሱዲ ወሃዳ አሁን ይሄ ወደፊት የሚመጣልህ አሉ። አወሉ ሹሩዒ መጀመሪያ መግባታችን ነው። ፊል መቅሱዲ አዋኑ ሹሩዒ ወሃዳ ይሄ አዋኑ ሹሩዒ አሁን የመግቢያችን ሰዓት ደርሷል። ፊል መቅሱዲ የሚፈለግበት ቦታ ላይ የሚፈለግበት እንግዲህ ኪታቡ ልንገባ ነው ማለት ነው። ወላሁል ሙወፊቁ ኸይር ለመስራት እድሉን የሚሰጠው ወይንም አላህ የሚያስችለው አላህ ሱብሓነሁ ወተዓላ ስለሆነ አላህ ያስችለንና አሁን ኪታቢቱ አቂደቱ ሙርሺዳ እሷን ለመፍታት የምንገባበት ሰዓት ነው አሉ። እንግዲህ ሊገቡ ነው። ቢስሚላሂር ረህማኒር ረሂም አሉና ኢዕለም አሉ። እንግዲህ የአቂደቱ ሙርሺዳ ይሄ ነው። እንግዲህ ኢዕለም እንግዲህ መትኑ የጥሬ ቃሉ በቅንፍ የተከበበው ነው። ኢዕለም ያለችው አሁን እንግዲህ አቂደቱል ሙርሺዳ ናት። ያ ጧሊበል ዒልሚ ማብራሪያው ማለት ነው። ኢዕለም የተባለው ማን ነው? ወቅ ማለት ነው። ኢዕለም ወቅ ያ ጧሊበል ዒልሚ አንተ ዒልም ፈላጊ ሆይ ማለት ነው። ማን ነው ኢዕለም የተባለው? ይኸው ማብራሪያው ምንድነው? እቺ ሪሳለቱል ሙንጂዲያ ትባላለች። እቺ ተቀንፎ ውጭ ያለችው ማለት ነው። ያ ጧሊበል ዒልሚ አንተ ዒልም ፈላጊ ሆይ ወቅ አሉ። መርሐባ ምንን አርሸደን አላህ ይምራንና ወኢያከ አንተንም እኔንም አላህ ወደ ቀጥተኛው መንገድ ይምራንና አወቅ አንተ ዒልም ፈላጊ ሆይ አሉ። ምንድነው እንግዲህ ማብራሪያ ያስፈልገዋል እዚህ ቦታ ላይ አርሸደን ወኢያከ አንተንም እኔንም ይምራንና ምንድነው የሚመራን
ይኸው መጣ እንግዲህ ሪሳለቱል ሙንጂዳ ይችላል ማብራሪያው ሸርህ ሊማዕሪፈቲል ሐቅን ለማወቅ አንተንም እኔንም ይምራህና እወቅ አሉ። ወሙዋፈቀቲ ሷዋቢ ትክክለኛውን ደግሞ ለመቀበል አላህ እኔንም አንተንም ይምራንና እወቅ። ምንድነው እወቅ የተባለው ነገር? ይኸው እወቅ የተባለው ነገር ይሄ ነው እንግዲህ እወቅ አነሁ ነገሩ የጂቡ ዋጅብ ነው ግዴታ ነው። አላ ኩሊ ሙከለፊን አቅማዳም በደረሰው ሰው ሁላ ላይ ማለት እንትና አላ ኩሊ ሙከለፊን ማለት ተገዳጅ ማለት ነው። የጂቡ ግዴታ ነው ዋጅብ ነው። አላ ኩሊ ሙከለፊን በሙከለፍ ሁላ ላይ ተገዳጅ በተገዳጅ ሁላ ላይ በሙከለፉ ሁላ ላይ ዋጅብ ነው አሉ። ምንድነው ሙከለፍ ብሎ ማለት ምንድነው? ይጠናል አያ ማብራሪያው ሊመጣልን ነው ይሄ ወሆ ሙከለፍ ብሎ ማለት አሉ አልባሊጉ እስከዛሬ እንግዲህ በውጭ ነበር የሚነገራችሁ አሁን ሸርህ መቅራት ጀመራችሁ ማለት ነው። ሸርህ ማብራሪያው ዙ መጣልን ነው ተቅንፉ ወጣንና ሙከለፍ ብሎ ማለት وهو البالغ العاقل الذي بلغه أصل دعوة الإسلام مكلف ብሎ ማለት وهو البالغ አቅማዳም የደረሰ 15 14 ዓመት የሆነው አልዓቂሉ አቅለኛ እብድ ያልሆነ ማለት ነው። ሙከለፍ ብሎ ማለት ተገዳጅ ማለት ነው። الذي بلغه أصل دعوة الإسلام ሶስት ነገር የተሰበሰበበት ነው እንለል እስከዛሬስ ባሊግ አቅማዳም የደረሰ አቅለኛ እብድ ያል አይደለ። ሁለት الذي بلغه أصل دعوة الإسلام የእስልምና ጥሪ የደረሰው የሆነ ደግሞ የእስልምና ጥሪ ማን ነው? አይ መንበለገሁ አይ ማለትም መንበለገሁ የደረሰው ነው። አነሁ ላኢላሃ ኢላላህ ነገሩ በሐቅ የሚገዙት ከአላህ ሱብሓነሁ ወተዓላ ውጭ የለም። ወአነ ሙሐመደን ረሱሉላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የአላህ ሱብሓነሁ ወተዓላ መልእክተኛ ናቸው የሚለው ጥሪ የደረሰው ሰው ተሆነ አቅለኛ ከሆነ አቅማዳም ከደረሰ ሙከለፍ ተገዳጅ ይባላል ማለት ነው። በሙከለፍ ላይ እንግዲህ የሶስቱ በተሰበሰበበት ሰውዬ ላይ ይወጅባል። የሚወጅበው ምንድነው? አንያዕለመ ይው መተን ለመተስነሃዲ ማለት ነው። ጥሬ ቃሉ ይሄ ነው እንግዲህ አንያዕለመ ሊያውቅ ግዴታ ነው። ወይዕተቂደ ሊያምን አነላህ አውቆም ማመን አለበት በቀልቡ ማለት ነው። አነላህ ጌታችን አላህ ሱብሓነሁ ወተዓላ አዘ ወጀለ የተከበረ የተላቀ የሆነው ጌታችን ዋሂዱን ብቸኛ መሆኑን ማወቅ አለብህ ማለት ነው። ዋሂድ ብሎ ማለት ምንድነው? አይ ላ ሸሪከ ለሁ ማለት ነው። ላ ሸሪከ ለሁ ለሱ አጋር የሌለው መሆኑን ማወቅ አለብህ አሉ። ፊ ሙልኪሂ በሹመቱ አላህ ሱብሓነሁ ወተዓላ ጌታችን አላህ ሱብሓነሁ ወተዓላ በሹመቱ አጋር የሌለው መሆኑን ማወቅ አለብህ አሉ። አይ ሱልጣኒሂ ማለት ነው። እያብራሩልን ነው በሹመት ማለት ነው። ፈለይሰ የለም ሊሃዘል ዓለሚ ለዚች ዓለም የለም ረቡን ፈጣሪ የላትም ማሊኩን ገይሩሁ የሚያስተናብራት ፈጣሪ የላትም ገይሩሁ ከአላህ ሱብሓነሁ ወተዓላ ውጪ ማለት ነው። ይህንን ማወቅ አለብን። ብቸኛ ነው ብለን ፊ ሙልኪሂ በሹመቱ ፈለይሰ ሊሃዘል ዓለም ለዚች ዓለም ለላይኛውም ዓለም ለታችኛው ዓለም የለ ረቡን ፈጣሪ ማሊኩን አስተናባሪ ገይሩሁ ከአላህ ሱብሓነሁ ወተዓላ ውጭ ወላ መዕቡዱን የሚገዙትም የለ ቢሐቂን በስትክክል የሚገዙት የለም ሲዋሁ ከአላህ ሱብሓነሁ ወተዓላ ውጭ የለም ብለህ ማወቅ አለብህ። አቅማዳም የደረስከ ሁላ እያሉ ነው። አቅማዳም የደረሰ ብሎ ማለት ሶስቱ ነገሮች የተሰበሰቡበት ነው እያለ ነው። ባረከላሁ ፊኩም። የዛሬው ደርሳችን እዚህ ላይ እናስገድፈዋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።